ግን የልጁ አባት ማን እንደሆነ በግልጽ እኛ አውቀናል የልጁ አባት ቤተሰብ። አሁን ዶክተሩ አግኝተን ደግሞ ራሷንም ለማጋለጥ ያህል ነው። ይህ ሁሉ ነገር እያላቸው እሷ ወደ ኋላ ተመልሳ ሌላ ነገር ላይ ቡቡንም እዚህ ውስጥ ማስገባቷ በጣም ከባድ ነው። አረ ባልናገረው ደስ ይለኛል አሁን ያየሁት ነገር ማለት ነው። እኔ ከበቀደሙ የኛው እንትን አሳማኝ ሆኖ ይገኛል ብዬ አስባለሁ እንደኔ ማለት ነው። ሰላም እንዴት ናችሁ? ደህና የተከበራችሁ የናሂ7 ቤተሰቦች እኛ የሁላችንም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ደግ ጤና እንደሆናችሁ ባለሙሉ ተስፋ ነኝ። ያው ሁሌም እንደምላግደልብኝ ብዬ ነው። ትንሽ ጉንፋን ይዞኛል ቤተሰብ። ያው ድምጼ ከተነፋነፈ እንዳትቀየሙኝ ያለው ቤተሰብ። እንግዲህ ሰሞኑ ያው ከናንተ ጋር አንዳንድ ነገር አውርተን እኔስ በምንም ጉዳይ እንደማልመጣ ታውቃላችሁ። ኦሬዲ የአይሚና የቡሩክ ጉዳይ መጨረስ ካልቻለን ያው ሰሞኑ አንዳንድ ነገሮች እያወራን ነበረ። እያወራን የነበረበትም ኬዝ ያው ታውቁታላችሁ፣ ለሁላችሁም ግልጽ ነው። እንግዲህ ደግሞ የዛለት እንደምናገኛት አውርተን ነበረ። እኔስ ሃይሚን አግኝተናት አንዳንድ ነገር ግን በጊዜው የሆነ የተፈጠረ ነገር ስለነበረ ብዙ ጊዜ አልሰጠችንም። አስፈላጊ የሆነ ፋይል የሰጠናት ትላንት ከሰሩት ቪዲዮ በኋላ ነው ሁሉ ነገር የሰጠናት ማለት ነው። ኦሬዲ ማታ ከነጋሽዬ ጋር ከተለያዩ በኋላ እኛ አግኝተናታል። የዛለት ረጅም ሰዓት ቁጭ ብለን ጠብቀናት ስናበቃ ግን ኦሬዲ የተጣበበ ታይም ስለነበረ ሙሉ ነገር ልንነግራትም ልናስረዳትም አልቻልንም። እንዳጋጣሚ መኪና እየጠበቃት ነበር ምናምን ነገር ሰው አቁማ ነበር እኛ ልታወራ፣ ያው ለኛ ክብር ሰጥታ ልታወራ የመጣችው። ኤኒዌይስ እያንዳንዱ ነገር በተመጣጣኝ ሊባል በሚችል መልኩ የሆነ ቀለል ያለ ነገር አስረድተናታል። በጊዜው ግን ፋይሉን አላሳየናትም ነበረ ማለት ሪች ይዛው የመጣችው እያንዳንዱ ነገር አላሳየናትም ነበረ። ያው መዋሸት ስለማያስፈልገው ማለት ነው ግልጽ አድርገን እንንገራችሁ ብለን ነው አላሳየናትም ነበር። ያላሳየናትም ምክንያት በጣም ተረባብሻ ነበረ። ኤኒዌይስ ትላንት ከቪዲዮ በኋላ የተፈጠረው ነገር ትንሽ ስላበሳጨን ምናምን ነገር ከቪዲዮ በኋላ ነው ትላንት ያገኘናት ማለት ነው። እና አጋጣሚ ሆኖ ከሪች ጋር አንዳንድ ነገሮች ማምሻ አውራን። ሪች ማነች ሃይሚን አገኘናት፣ ብዙ ነገሮች አውርተን አሳይተናት። ዛሬ አንድ ውሳኔ ልንወስን ሪችን ጠርቻታለሁ። በተገቢው መንገድ ብዙ ነገሮች ለመፍታት ሞክረናል። ማታ በተለይ ሪችን ከማግኘቷ ጋር በጣም ቼንጅ ያደረገችበት ነገር አለ። ሃይሚ ሪያሊቲውን ስነግራችሁ የሆነ አዲስ ነገር እንጠብቃለን እና ሃይሚ ሌላ ነገር ብቻ ወደፊት የምነግራችሁ ይሆናል። ማለት ከኔም ጋር ያወራነው ነገር አለ። ሃይሚ ፍላጎቷ ምን እንደሆነ ከኔ ጋር ትንሽ ብሩኬም ያልተረዳት አንድ ነገር አለና ቤተሰብ እሱ ደስ ብሎኛል። ግን ምን እንደሆነ ኔክስት ምነግራችሁ ይሆናል። ማለት ትንሽ እንረጋ እናውራበት አይነት ነገር ስለተፈጠረ ነው። እኔስ አሁን ያው ሪች እስክትመጣ እኔ ትንሽ እናንተን ላውራችሁ ብዬ ነው። ማለት አንድ ነገር አስበናል። ያሰብነው ምንድነው ያው ሪችም እየመጣች ነው፣ ከላይ ትታየኛለች። ምንድነው ያሰብነው ከልጁ ጋር በተያያዘ ነገር የቡሩክ ነው የቡሩክ አይደለም የሚለው ነገር ማረጋገጥ ስላለብን ነው። ገብቷቸዋል። ማረጋገጥ ስላለብን አሁን አንድ ዶክተር ፍቃደኛ ሆኖ ያለ ቪዲዮ ልናገኘው ፍቃደኛ ሆኖልናል። እኔስ ከዛን አብረን ሄደን ከሪች ጋር አንዳንድ ነገሮች አውርተን የሚፈጠረው ነገር አብረን ምናይ ይሆናል። ማለት ቤተሰብ ረጅም ጊዜ የሆነ ጉዳይ ስለሆነ የሆነ ነገር መፈታታ የሚፈጠረው ከሱ ሰምተን ለሃይሚ መንገር ነው። ከዛም ቡቡ ያው በተገቢው መንገድ ሁሉንም ነገር አብረን እያወራን ስለሆነ ብዙ የሚያሳስብ ነገር የለም። እሱ ተስፋ እንዳይቆርጥ ከጎኑን ምናምን ያላችሁ ልጆች ቡቡ ይሄን አይነት ቶሎ እንትን የሚል አይደለም። ትንሽ ነገሮች አበሳይቶት እንጂ እርግጠኛ ነኝ ቶሎ ቼንጅ ያደርጋል። እንጂ አየንሽ ሰላም እና ታዲያ ቆየሽ እኮ ልታጠብ ምን ልበል ሴትም አይደለም ቀደም ይወጣና ቤተሰብ ናፈቀኝና ቀደም ደስ ይላል። እንግዲህ ያወራቸው ሁሉም ነገር እያወራቸው ነበረ። ሃይሚንም እንዳገኘናትና የዛለት በወሬ ብቻ እንዳገኘናት ትላንት ደግሞ ከቪዲዮ በኋላ ፋይሉን እንደሰጠናት ምናምን ነግራቸዋለሁ።
እኔስ ያው አንቺን መጥራቴ እርግጠኛ እንዲሆን ነው። ቤተሰብ ማለት ሰተናቸዋል። እኔ ጋር ነበረ ፋይሉ ሁሉንም ሰጥቻቸዋለሁ ብለሽ ስትይ ሁሉም ሰው እኛም በተገቢ መንገድ ያምናል ማለት ነው። ቤተሰብሽን ሰላም ታትይዝም ብለሽ አልበነካወር ያስኪ ሰላም ሰላም ነው ቤተሰቦች እኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እና በቀደም ዳራችሁ አይሚን ማግኘት ፈልጋለሁ ብያችሁ ነበር። አይሚን አግኝቻታለሁ። ማውራት ነገርም ነበረኝ። አጋጣሚ ቢዚ ነበረች። ትንሽ ማውራት ነገርና ማሳያት ነገሮች ነበሩ። እነሱን አሳይቻታለሁ እና በሌላ መንገድም እንደምንገናኝ አውርተን የተለያየ ነው እና ደግሞ ብዙ ፋይሎች ከዛ በኋላ እንኳን ያገኘኋቸው ፋይሎች አሉ። ሌላ አዲስ ፋይሎች ማለት ነው። አሳያለሁ ብዬሽ ነበር ማታ ስናወራ። ማታ ከገባሁኝ በኋላ የሆነ ነገሮችን ሳይ የተላከልኝ ፋይሎች እኔ ከማውቃቸው የሚገናኙ ፋይሎች ነበሩ። እነሱንም አግኝቻለሁ። በቃ አይሚ የምታምንበት መንገዶች ብዙ አሉ። አይሚ ማሳመን የሚችል ነገር ማለት ነው። ኖርማል አሁንም አውቀው ነገር ይሄ ነው። እኔ ኦኬ አይ በቃ ቤተሰብ አሁን አንድ ነገር ልናደርግ ፈልገናል። ፋይሉን ታሳይኛለሽ አሁን እስክትከፍቺው። ቤተሰብ አሁን ግልጽ በሆነ መንገድ እናንተንም ሊገባችሁ በሚችል መንገድ ማማከር ከዚህ በፊት ጀምሬው አንዳንድ ነገሮች አይሆንም ሲባል አዘግይቼው ነበርና ያዘገየሁትም ምክንያት ያው የራሴ ምክንያት ስለነበር እና አሁን አግኝቼን ምንድነው ልታወራ የሚፈልገው ብሎኛል። ቪዲዮ ከፈቀደልኝ እንቀርጻለን፣ ካልፈቀደልኝ ደግሞ በግልጽ በምን አይነት መንገድ ማወቅ እንደሚቻል ወይም ሌላ የተሻለ ሄደን ውጤት የሚናገር ነገር ካለ እሱን አማክረን ኔክስት እንነግራቸዋለን። ገብቷቸዋል። ምን ተፈጠረ ምን ሆነ የሚለው ነገር ሁላችንም አብረን የምናየው ይሆናል። አሁን ግን ቀጥረናል፣ እናወራዋለን። እስቲ ያው አዲስ ያገኟቸው ፋይሎች ናቸው እነዚህ። በተነ ይሄኛው እኔ ከበቀደሙ ይሄኛው እንትን አሳማኝ ሆኖ ይገኛል ብዬ አስባለሁ። እኔ እንደኔ ማለት ነው። እንግዲህ ቤተሰብ ከዚህ በላይ ምንም ልናረግ አንችልም። ይሄ ደግሞ ያው ቢኒያም ከዩ ጋር ያላት ነገር ሪያሊቲውን የሚናገር ነው። ከዛም አልፎ አረ ባልናገረው ደስ ይለኛል አሁን ያየሁት ነገር ማለት ነው። እኔስ ቤተሰብ በምን አይነት መንገድ እንደምትቀበለው እርግጠኛ ባንሆንም አንድ ቢኒም በዚህ መንገድ በራሱ መንገድ እየተበደለ ነው ያለው። ገብቷቸዋል። በእርግጠኛ የሚመለከተን ጉዳይ የለም። ህይወታቸውን ራሳቸው ማስተካከል ካለባቸው ራሳቸው አስተካክለው የሚቀጥሉት ነገር መቀጠል ይችላሉ። ግን አሁን እያየሁት ካለው ነገር አንገል እዩ ለምን መዋሸት እንዳስፈልጋት ራሱ ምንም ሊገባኝ አይደለም። ምንም ከባድ ነው ያለው ነገር። የሁሉ ነገር እያላቸው እሷ ወደ ኋላ ተመልሳ ሌላ ነገር ላይ ቡቡንም እዚህ ውስጥ ማስገባቷ በጣም ከባድ ነው። ብቻ እነሱ ቢኒም እሷም የሚያውቁት ነገር አለ። ግልጽ ሆኖ ይፋ ሲወጣ እሱም ይበልጥ ሲወጣ የሚያምኑ ይሆናል። እሷም ታውቃለች የምታደርገውን ነገር። አይሚም ከዚህ ትወጣለች ብዬ አስባለሁ። ቡቡና አይሚ አንድ ላይ እንደሚሆኑ ተስፋ አደርጋለሁ። ይሄ ነገር እነሱን ሊረብሻቸው ስለማይችል ኦኬ እኔ ነው ማስበው። እኔስ ከዚህ በላይ አንዳንዴ ነገሮች በፈለግናቸው መንገድ ስላልሄዱ ብቻ ግጭት ውስጥ እንገባለን፣ የሆነ መበጣበጥ ውስጥ እንገባለን ምናምን። በፈለግናቸው መንገድ ስላልሄዱ ብቻ የዩ ፍላጎት ምን እንደሆነ ምናምን እኛ አይደለንም። ኦዲየንሱ ራሱ አሁን እየተረዳ ነው ያለው። ገሸሻ ምን ፈልጋ እንደሆነ ምን አስባ እንደሆነ ግማሹ እንደውም ተከፍሏት ነው። ከዚህ ውጪ እኛም ያለን መረጃ እሱን አይነት ነገር ነው። ገብቶሻል። የልጁ አባት በእርግጠኝነት እኛውን እናማክራለን እንዴት እንደሆነም፣ ግን የልጁ አባት ማን እንደሆነ በግልጽ እኛ አውቀናል። የልጁ አባት ቤተሰብ አሁን ዶክተሩ አግኝተን ደግሞ ራሷንም ለማጋለጥ ያህል ነው እኛ እስከዚህ ድረስ ሊወሰን ነው ማለት ነው። ራሷንም በቃ ይቅርታ መጠየቅ ካለባት በተለይ የቤተሰብ በጣም የይቅርታ ቤተሰብ ነው። ከዚህ በፊት ብዙ ስህተቶች ሰርቼ መጥቼ ይቅርታ ጠይቃለሁ እና ወዲያው ነው የሚቀበሉኝ ምናምን ነገር ማለት ነው። እና አሁንም እዩ እድል አለሽ፣ ይቅርታ መጠየቅ ከቻልሽ እኛም በይቅርታ እንቀበላለን። እኛ ልጅ የማን እንደሆነ አውቀናል። ከዚህ በላይ ደግሞ ማረጋገጫ ኦዲየንሱ ስለሚፈልግ ዶክተርን እናወራለን። ተቀጣጥረናል።
ኤኒውስ ያው ትልቅ ድርጅት ስለሆነ ቪዲዮ መስራትም ምናምን አይፈቅዱልንም። በተለይ ኤግዛክትሊ እንደዛ ስለሆነ ነው እንጂ ጨርሰናል። ግን ቤተሰብ በደንብ እንድታስተውሉልን የምንፈልገው ነገር እኛ ልጁ የቢኒ የራሱ እንደሆነ በሚገባ አረጋግጠን ለእናንተ መንገር የምንፈልገው ለእናንተ መናገር። በተለይ ሪች እዚህ ጉዳይ ላይ ከኔ ጋር ገብታ አንዳንድ ነገሮች ማድረግ ከጀመረች በኋላ ብዙ ውሳኔዎችን ወስኛለሁ። ብዙ ነገር ሃይሚን ከማግኘት ጀምሮ ማለት ሃይሚን በዚሁ አጋጣሚ ሪች በጣም አመሰግናለሁ። ማለት የሆኑ ነገሮች እንድዳፈራቸው አድርገሻል ማለት ነው። እኔ እየፈራው ባይሆንስ ምናምን እል ነበር። ገብቶሻል። ከዚህ አሁን እዩን እጅ አግኝቻት ሃይሚን አግኝቻት ምናምን ባይሆንስ ስተት ቢሆንስ ምናምን እል ነበር። እኔ ያሳየሽኝ ነገር ሙሉ ለሙሉ ድፍረት ሰጥቶኝ ልጁ የቢኒ መሆኑ አረጋግጠናል። ያው እንዴት አረጋገጣችሁ ምናምን ልትሉን ትችላላችሁ። ኔክስት ታዩታላችሁ እንዴት እንዳረጋገጥን፣ ሌላ ደግሞ ምን እንደተፈጠረ ምናምን ኔክስት የምታዩት ይሆናል። ግን እስከዛ ቤተሰብ አሁን ኔክስት ለሚፈጠረው ነገር እያንዳንዱ ነገር ሪስኩን ራሳችን እንድንወስደው ዶክተርን ደግሞ በሚገባ ማውራትና መመከር አለብን። የበለጠ ወደ ሚዲያው አምጥተን ነገሩን እንድንዘረግፈው ማለት ነው። እንቲው ነገር አለ ርችል እኔ ምንም ብቻ ያለንን ነገር ይዘን እንመጣለን ብዬ አስባለሁ። ዶክተር ጋር ያለውን ነገር አረጋግጠን ለእናንተ ለማሳየት እንሞክራለን በቻልነው አቅም ሙሉ ነገር ሁሉ ነገር አረጋግጠን እናንተም ጭቅጭቅ ውስጥ ማትገቡበት። አንዳንዶቻችሁ በጣም እንትን እየተሰማችሁ ስለሆነ ነው። በተለይ በውስጥ መስመር እያወራችሁኝ ያላችሁ ልጆች እየተሰማችሁ ስለሆነ ስልክም እጄ ላይ ስለሌለ ቶሎ እየመለስኩላችሁ አይደለም። አንዳንድ ቴክስቶች ይቅርታ ጠይቃለሁ ለሱ። አሁን ግን ኦልሬዲ እዚህ ያለው ነገር ልጁ እንዴት እንደማን እንደሆነ ምን እኛም በበኩላችን አረጋግጠናል። በተለይ አሁን ካሳየችኝ ፋይል ደግሞ 100% እርግጠኛ አድርጎኛል። ኤኒውስ እኛ እንሄዳለን። በያላችሁበት ሰላም ደና ጤና ሆኖልን። ለዚህ ቤት አዲስ ከሆናችሁ ይህንን ቤት ሰብስክራይብ ማድረግ እንዳትረሱ ቤተሰብ። ሌላው ደግሞ እንዲህ ቪዲዮ ስንጭ ቶሎ እንዲደርሳችሁ የደውሏን ምልክት መንካት እንዳትረሱ እና ከፍ እንላለን። ኔክስት ያለው ነገር በሚገባ እናስረዳችኋለን። ቻው።